ስለምንመገበው ጥሬ ስጋ ማወቅ ያለብን ነገሮችና መደረግ ያለባቸው ጥንቃቄ። ሰላም እንዴት ናችሁ? የትሩ ኢትዮ ዩቲዩብ ቻናል ተከታታዮች አዲስ መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ። ይህ መረጃ ከበዓል ጋር የሚያያዝ ስለሆነም እስከ መጨረሻው በማዳመጥ ግንዛቤን እንድትቀበሉ እንላለን። አውደ ዓመት ከሚያደርጉ ነገሮች መካከል ሁሉም እንደ አቅሙ የሚያዘጋጃቸው የበዓል ምግቦችና መጠጦች ከፍ ያለ ድርሻ አላቸው። የወዳጅ ዘመድ መጠያየቅ፣ የቡና መጫጫስ፣ የቄጠማው መጎዝጎዝና የእንኳን አደረሳችሁ መልካም ምኞት በምግብና መጠጥ ላይ የሚጨምሩ ሰበዞች ናቸው። በተለይ እንደ ገናና ፋሲካ ያሉ ታላላቅ አውደ ዓመቶች የሚመጡት ረዥም የጾም ወቅት ተከትለው በመሆናቸው አቅም ፈቀድ ሁሉ እርድ ይከናወናል። ከዚያ በኋላ ዳዊት ከሻኛ መቁረጥ፣ ጥብስ ከክትፎ እያማረጡ ማወራረድ፣ ቀዩን ካልጫው እያጣቀሱ መግሮስ የአውደ ዓመት ትውርፍቶች ናቸው። ከዚህ ሁሉ ደግሞ አውራውን ድርሻ የሚይዘው ጥሬ ስጋ መመገብ ነው። ጥሬ ስጋ የሚመገቡ ሰዎች ማህበራዊ ትስስራቸው እግረ መንገድ ያጠናክራሉ። በአውደ ዓመት ሰብሰብ ብለው ልኳንዳ ቤት በመሄድ ብቻ ሳይሆን እንደ ግቢ አቅማቸው በጋራ በመሆን ቅርጫ በመግባት አንድ በሬ በቡድን በመካፈል አብሮነታቸውን ያጠናክራሉ። ጥሬ ስጋ አፍቃሪያውያን በሬው ከየት መጥነቱን ይጠይቃሉ። በተለይ የሐረርና የጅሩ ሰንጋዎች ለጥሬ ስጋ ይመርጣቸዋል። አሁን ደግሞ የደለበ በሬ ለስጋው ተመራጭ ሲሆን ይስተውላል። ከዚህ ሁሉ ባሻገር የጥሬ ስጋ ግርማ ሞገስ የሚደምቀው ከማባያው ጋር ሲሆን ነው። አዋዜ፣ ሰናፍጭ፣ ዳጣና ሚጥሚጣ ጥሬ ስጋን መልክ ብዙ ለማድረግ ያጅቡታል። ማወራረጃ ጠላ፣ ጠጅ፣ አረቄ ወይም ቢራ አብረው የሚቀርቡ መጠጦች ናቸው። ጥሬ ስጋና ጤና ግን በባለሙያዎች አይን እንዴት ይታያል? በዲላ ዩኒቨርሲቲ የምግብ ሳይንስና ኒውትሪሽን ተመራማሪ የሆኑት ዶክተር ይሁነ አየለ በአንድ ቦታ ሆነው በተለያየ መድኃኒት ከደለበ በሬ ይልቅ በተፈጥሮ ሳር እየተመገበ እና እያረሰ ያደገ በሬ ለስጋው ጤንነት ተመራጭ መሆኑን ያስረዳሉ። ዶክተር ይሁኔ አየለ ከስጋ ስለሚገኙ ንጥረ ምግቦች ሲያብራሩ በቅድሚያ ፕሮቲንን በመጥቀስ ነው። አክለውም ስብ እንዲሁም ሚነራል የተሰኙትንም ንጥረ ምግቦች ከስጋ እንደሚገኝ ያስረዳሉ። ዶክተር ካሌብ ፋዬ በበኩላቸው ጥሬ ስጋ ውስጥ አይረንና ዚንክ የመሳሰሉ ማዕድናት እንደሚገኙ ይናገራሉ። የስነ ምግብ መርማሪ ዶክተር ይሁነ በበኩላቸው ከብቶች እጽዋት ተመግበው ያከማቿቸውን ለሰውነት ጠቃሚ የሆኑ የተለያዩ ንጥረ ነገሮች እንደሚገኙ ገልጸዋል። ዶክተር ይሁኔ በኢትዮጵያ ውስጥ ለረዥም ዓመታት የጥሬ ስጋ መመገብ ባህል መኖሩን በመጥቀስ ተመጋቢዎችን ጥሬ ስጋ አትመገቡ ብሎ ከመምከር ይልቅ የእንስሳው ጤንነት የተመረመረና የስጋው ምንጭ በደንብ የታወቀ መሆን እንደሚገባው ይመክራሉ። የስነ ምግብ ተመራማሪዎቹ ጥሬ ስጋ መመገብ ለጤናው ያለውን አሉታዊ ጎን ሲያስረዱ ከእንስሳው ጤንነት ይጀምራሉ። እንስሳው በተለያዩ በሽታዎች እየተጠቃ ከሆነና ተገቢውን የሕክምና ክትትል ያላደረገ ከሆነ በአስተራረዱ ወቅት ጥንቃቄ ካልተደረገ ከዚያም በኋላ ቢሆን ስጋው በሚቀመጥበት ወቅት በአግባቡ ካልተያዘ ተመጋቢው ላይ የጤና እክል ማስከተሉ እንደማይቀር ይጠቅሳሉ። የኮሶ ትል፣ ሳልሞኔላ እና አንትራክስ የተሰኙ በሽታዎች ከጥሬ ስጋ ጋር ተያያዥ ስማቸው በተደጋጋሚ ይነሳል። የእንስሳት ሕክምና ባለሙያ የሆኑት ዶክተር ደመቀ ወንድማገኝ እንደሚሉት በሬውን ከማደለብ ጀምሮ ለምግብ እስከሚቀርብ ድረስ ባለው ጊዜ ያለው ንጽህና ካልተጠበቀ ለእነዚህ ህመሞች ሊያጋልጥ ይችላል። ውድ አዳማጮቻችን ጠቃሚ መረጃ እንደሚሆንላችሁ ተስፋ እናደርጋለን። ሌላ መረጃና ሰበር ዜና ለማግኘት ትሩ ኢትዮን ሰብስክራይብ ያድርጉ። እናመሰግናለን።